ሰላም እንዴት ናችሁ? አሁን ለመስቀል በዓል ያሉኝ ነው አትጋ መስራት ተነግደው እኮ አትጋ ወደ ገጠር ለሚሄዱ ያ ና አብረን እንሂድ። እዚህ ጋር የምትመለከቷቸው ትርፍ ልጆች ናቸው። ወይዬ የተነሳ ነው ማለት ነው። ከሌሊቱ 11 ሰዓት ሲል ነው። ግን ሰዓቱ አሁን ስንት ሰዓት ነው? አንድ ሰዓት እስካሁን ግን ከሐዋሳ መጣ ነው። ስለዚህ የማን ጥፋት ነው? እና የወንድሜን ቤተሰብ ለመውሰድ ደግሞ እስከነሱ በሬ ድረስ ሄደን ነበረ። ነገር ግን እነሱ አርፍደውም ቢሆን በስተመጨረሻ መተው አብረን ነው የሄድነው። እጂ ለምንድን ነው ያረፈርሽው? ተናገሪያ። ለምንድን ነው ያረፈርሽው? ቤተሰቦቻችሁን ክዳችሁ አይደል እዚህ ያላችሁት? በዚህ ልጅ ምክንያት ነው ያረፈርነው። አርፋሽ ሰው ለሷ እንዳትናገሩ ግን ማለት ነው። የወደፊት ቤቷ ይሄኛው ነው። ይሄ እዚህ ቤት ውስጥ ነው የምትኖረው። ትንሽ ከተጓዝን በኋላ መሀል ላይ ትንሽ ረፍት ለማድረግና ፎቶ ለመነሳት ወረድን እና በጣም የሚያምር ቦታ ነበር የወረድነው። እሺ አሁን የደረስንበትን ቦታ ስሙን ባላቅም በጣም ነው የሚያምረው። ዙሪያን አሳይ ካሜራማ ሉክ ምን ማለት ነው? ጭሱ ገዝተ ምናምን ይመስለናል። በጣም ነው የሚያምረው።
ሁላችሁ እዚህ በጣም በስተመጨረሻ ደርሰናል። ግን አያቴ ቤት አልሄድንም፣ አክስቴ ቤት ነው የሄድነው። ምክንያቱም መንገዱ ጭቃ ስለነበር መኪና ያስገባም ነበር። ሚጣ ጭቃው እንዴ በእግር እየሄድን ያለ ነው። መኪና ያስገባ መንገድ ለምን አስገባ? መኪና ከገባበት ጭቃማ ነው እኮ መንገዱ ያስገባ። ብዙ ድካምና ጭንቀት በኋላ በስተመጨረሻ አያቴን አገኘናት። እሺ ከበላን ከተጫወትን በኋላ ሲና አንድ ችሎታ የራሴ ችሎታ አለኝ ላሳያችሁ ብላ ይዛኝ መጣ። እዚህ እንትኑ ላይ መገልበጥ እችላለሁ አለችኝ። ከዛ እኔም ደግሞ አመኛት። ስጠብቅ ግራ ገባኝ የምትሰራው ነገር። ሞከረች ግን አልተሳካላትም። ሞከረች። እኔም ደግሞ እያበረታታኋት ነበር። አይዞሽ ትችያለሽ ምናምን ስል እዚህ ጋር ዱብ አለች። ወይሚጣ ከዛ መጨረሻ ጃኬቷን አወለቀች። ምናምን እችላለሁ አደርጋለሁ አለች። ሞከረች አደረገች ማለት ነው። እሺ እቺ ሚጢጢ ደግሞ ኪኒቶ ጠጥታ ትንሽ አዞራታልና ዝም ብላ በሄደችበት ሁሉ ዱብ ስትል ነበር። እና በስተመጨረሻ አያቴን ተሰናበትናት። ያው እንዳይመሽብን ጉዞ ጀመርን ማለት ነው። እስካሁን እየተከታተላችሁን ከሆነና ወደ ሐዋሳ ተመለስን። ፕሮግራማችንን ጨርሰን አሁን በግል አንድ ሰዓት ሆኗል፣ ግን ለሐዋሳ እንደርስ ነው። በስተመጨረሻ ሐዋሳ ከብዙ ድካም በኋላ ደርሰናል። ነገር ግን እህቴ እራት እኔ ጋር ናችሁ ስላለችን እህቴ ቤት ደግሞ ድጋሜ ለመብላት ሄድን ማለት ነው። እሺ ጋይስ ፋይናሊ ቤት ደርሰናል እና አሁን ቤት ከሚስት ምንታቱ ሶሳካሩ በሌላ ብሎግ እስከምንገናኝ ድረስ ባይ።